አሁን ባለንበት ወቅት ላይ 3 ስኪሎች አሉ። እነዚህን ስኪሎች ብታውቋቸው ወይም እነዚህን ስኪሎች ላይ ብትሰሩ በአጭር ጊዜ ውስጥ ስኬታማ ትሆናላችሁ። የሚገርመው ነገር ደግሞ እነዚህን ስኪሎች በአካዳሚክ ወይም በዘመናዊ ትምህርት ቤቶች ያልተማርናቸው እውቀት ወይም ደግሞ ችሎታዎች ናቸው። ለምሳሌ የመጀመሪያውን እንመልከት። ፋይናንሲንግ ነው። ስለ ገንዘብ ያለን አመለካከት፣ ስለ ገንዘብ አያያዝ ሊሆን ይችላል፣ ስለ ገንዘብ አጠቃቀም ሊሆን ይችላል። እንዴት አድርገን መጠቀምና መያዝ እንዳለብን ትምህርት ቤቶች ብዙ ጊዜ አላስተማሩንም። ስለዚህ የፋይናንሲንግ እውቀታቸውን ማዳበር ይኖርባችኋል ማለት ነው። ሁለተኛው ኢንቨስትመንት ነው። እንግዲህ ገንዘብ የተለያዩ ስራዎችን ሰርታችሁ የምታመጡትን ገንዘብ ማባዛት ይኖርባችኋል ወይም ማሳደግ ይኖርባችኋል። በዘመናዊ ትምህርት ቤት ባለመማራችን አብዛኞቹ ሰዎች በልፋት በተለያዩ ነገሮች ያመጡትን ገንዘብ አለግባብ እየተጠቀሙበት፣ ከዛ በተጨማሪም ደግሞ በሚገባው ልክ ኢንቨስት ሳያደርጉት ስለቀሩ ከኢንፍሌሽን ሬቱ በታች እያሳደጉት ስለሚገኙ ሁልጊዜም ገንዘባቸውን በኢንፍሌሽን ሬት እያስመቱት ይገኛሉ ማለት ነው። ሶስተኛው ሊኖራችሁ የሚገባው እውቀት ሶፍት ስኪል ነው፣ ወይም ደግሞ ኢንተርፐርሰናል ስኪል የምንላቸው ነን አካዳሚክ ወይም ደግሞ ኢንፎርማል በሆነ መንገድ በትምህርት ቤቶች ሳይሆን በራሳችን የምናዳብራቸው ከስሜት ብልህነት ጋር የተያያዙ እውቀቶች ናቸው ወይም ችሎታዎች ናቸው። ስለዚህ እነዚህን 3 ስኪሎች በዚህ ዘመን ላይ አንድ ሰው ቢማራቸው ወይም ደግሞ እኒህን ስኪሎች ቢያሻሽላቸው በአጭር ጊዜ ውስጥ ወይም በዚህ ዘመን ላይ ስኬታማ መሆኑ ይችላል ማለት ነው።